ህይወት እሷ በፈቀደችልን እንጂ እኛ በፈቀርንበትና ባሰብንበት አታውለንም አታኖረንም። እኛ ግን በከንቱ እንለፋለን፣ እንደክማለን፣ እንጥራለን። ነገር ግን አንዳንድ ጊዜ ልፋታችንን ማግኘት ይቅርና የለፋንበትን ነገር የህይወታችን መጨረሻ ሊሆን ይችላል። ከዚህ ከላይ በምስሉ የምትመለከቷቸው ሁለት ወጣቶች መምህር አብርሃም ግዛውና ባለቤት መምህር ራሄል አክሊሉ ይባላሉ። ነዋሪነታቸው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን የቢጣ ወረዳ ነው። እነዚህ ወጣት ጥንዶች ነጋቸውን ለማሳመር ለማሻሻል የብዙ ጊዜ የልፋት ድካማቸውን ነጋቸውን የተሻለ ለማድረግ ሌት ቀን ያለ እረፍት ብዙ ድካም ወጥተውና ወርደው ያገኙትን ደስታ እንኳ በቅጡ ሳያጣጥሙት በሁለተኛ ቀን ነበር ይችን ዓለም አብሮ የተሰናበቷት። ነገሩ እንዲህ ነው። መምህርት ራሄል ከቦንጋ ትምህርት ኮሌጅ በቅርቡ ተመርቃ ነበር። የህይወት አጋሯ መምህር አብርሃም የባለቤቱን የምርቃዋን የደስታዋን ተካፋይ ለመሆን በምርቃው ስነ ስርዓት ላይ ተገኝቶ አብሯት በትልቅ ኩራትና በፍቅር አክብሮ ነበር። ይሁን እንጂ ለሁለት ቀናት ያህል እንኳ የድልና የደስታ ጊዜያቸውን አጣጥመው ሳይጨርሱ ከምርቃታው መልስ ወደ መኖሪያ ቤታቸው በጉዞ ላይ እያሉ ማክሰኞ ሰኔ 23 2018 ዓ.ም በከፋ ዞን ቢጣ ወረዳ በተለይም ለደጋካ ቀበሌ በደረሰባቸው ድንገተኛና አሰቃቂ የትራፊክ አደጋ በአንድ ላይ የሁለታቸውም ህይወት ሊቀጠፍ ችሏል። እኒህ ገና ለብዙ ትውልድ ዕውቀት ሊያካፍሉ አብረው ሊዘልቁ ብዙ ተስፋ የነበራቸው ወጣት መምህራን እንዲህ በድንገት መነጠቃቸው ታሪኩን በሰሙ በርካታ ዜጎች ዘንድ ትልቅ የህሊና ስብራትን ፈጥሯል። የተከሰተው ድንገተኛ አደጋ ብዙዎች ፍቅር እስከ መቃብር የሚለውን አባባል በተግባር ያሳየ ገጠመኝ ነው ያሉ ቢሆንም ነገር ግን የሰው ልጅ የህይወት ደካማነትን ጭምር ያስመሰከረ ነው። ህይወት በእኛ እጅ አለመሆኗንና ከተጻፈልን ቀን እንደማናልፍ ነው። የፈለግነውን ያህል ብናቅድ፣ ብንደክ፣ ብንመኝና ተስፋ ብናደርግ እንኳን የመጨረሻዋን እስትንፋስ የምንወስነው እኛ አይደለንም። ስለዚህ ነገን ሙሉ በሙሉ ተቆጣጥረን ለመኖር ከመጨነቅ ይልቅ ነገሮችን ለአምላክ መስጠትና ተረጋግተን ዛሬ መኖር እንዳለብን ነው የሚያስተምረን። ለእያንዳንዱ ቅጽበት ዋጋ መስጠት፣ ህይወት አጭርና የማይታመን መሆኗን ማወቅ ዛሬ አብረው ያሉን ሰዎች ይበልጥ እንድንወዳቸው መልካም እንድንሆንላቸው እና ያለችንን ጊዜ በጥሩ ነገር እንድንጠቀምባት ያደርገናል። ህይወት አጭር ናት። ዛሬ የተሰጠን ስጦታ ስለሆነ ከክፋትና ምቀኝነት ርቀን እርስ በርስ መባላትን መገዳደልን ትተን በደግነትና በፍቅር እንኖረው። ለሟች እረፍትን ለቤተሰቦች መጽናናትን እንመኛለን።